አብይ አህመድ ለአማራ ህዝብ በአሚኮ በኩል የመጨረሻ የተባለውን መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ዶክተር አምባቸው ሆነ ጀነራል ጻረ መኮንን ወዳጆች የነበሩ በማለት ሲብላላ በቆየው እንቆቅልሽ ላይ አስተያየቱን ሰጥቷል። ባለፉት ጥቂት ዓመታት እንቅልፍ አጥቻለሁ ሲልም ተደምጧል። የቀድሞ የኦህዴድ ባለስልጣናት በበኩላቸው አብይ አህመድ ዶክተር አምባቸው ወዳጅ ነበር ቢልም ነገሩ ግን ወዲህ ነው ሲሉ አዲስ መረጃ አውጥተዋል። ትሰሙታላችሁ። ፋኖ በወለጋና ጎጃም ግንደወይን በአገዛዙ ሰራዊት ላይ ከባድ ጥቃት ሰንዝረዋል። በምስራቅ ወለጋ ሀሮ አዲስ ዓለም ወረዳ የመከላከያ ካምፕ መቃጠሉ የተነገረ ሲሆን ውጊያው አሁንም በከባድ መሳሪያ ታግዞ ቀጥሏል ተብሏል። ጀነራል መሐመድ ተሰማ ፋኖና አጋሮቹ ተስፋ ቆርጠዋል ያለ ቢሆንም የአገዛዙ መከላከያ ከደቡብ ጎንደር ቦታዎች ሊወጣ ነው የሚለው መረጃ ደግሞ ብአዴኖችን ሽብር ውስጥ ከተዋል። የሚወጣው ሰራዊት ወደ ትግራይ ይጠጋል የተባለ ሲሆን ህወሓት በበኩሉ የድሮን መከላከያ ገንብቻለሁ ሲል ሌላ ዛቻ ሰንዝሯል። ዝርዝሩ በሰዓቱ ይቀርባል። የብልጽግናው አገዛዝ በዚህ ዓመት የጣለው ከፍተኛ የግብር መጠን ህዝቡን ማስለቀስ መጀመሩ ተነገረ። በዚህ የተማረረው ግብር ከፋይ አደባባይ የወጣ ሲሆን መፍትሄ እንዲሰጠውም ጠይቋል። ህዝቡ መፍትሄ ሲጠይቅ ብልጽግና የመንግስት መንገድ በሚጠቀሙ ተሽከርካሪዎች ላይ ሌላ ተጨማሪ ግብርን ይፋ አድርጓል። ትሰሙታላችሁ። የመካከለኛው ምስራቅ ጦርነት እንደተፈራው ወደ አፍሪካ ሊዛመት ነው ተባለ። ግብጽ ባህር ዳርቻ ላይ የሚገኙ መርከቦች በድሮን ከተመቱ በኋላ ሲዩዝ ካናል እንዳይረበሽ የሚል ከፍተኛ ስጋትም ተደቅነዋል። ሲዩዝ ካናል ከተረበሸ ወይንም ከተዘጋ አውሮፓ ከእስያና ከአፍሪካ የሚቆራረጥ ሲሆን የመርከብ ጉዞም እጅግ አስቸጋሪ ይሆናል ተብሏል። አሁን በቀጥታ ወደ ዝርዝሩ አልፈናል። አብይ አህመድ ለአማራ ህዝብ መልእክት አለኝ በማለት ዛሬ ምሽት ህዝቡን ጠብቁኝ ብለዋል። ከጦርነት ውጪ ጉዳይ የሌለው ጠቅላይ ሚኒስትሩ አሁንም ህዝቡን ለተጨማሪ ጦርነት እንደሚጋብዝ በመጠበቅ ላይ ነው። በብአዴን ልሳን አሚኮ ይቀርባል ተብሎ በሚጠበቀው በዚሁ የጠቅላይ ሚኒስትሩ መልእክት እስካሁን ድረስ የአማራ ህዝብ ለደረሰበት በደልና እልቂት የእሱ እጅ እንደሌለበትና የአማራ ህዝብን ድጋፍ አሁንም እንደሚያስፈልገው አብይ አህመድ በዚሁ መድረክ ጥሪ ማቅረቡ ተሰምተዋል። በዚህ ብቻም ሳያበቃ በአማራ ክልል የተፈጸሙና ዛሬም ድረስ ፍትህ ባላገኙ ጉዳዮች ላይ አብይ አህመድ አስተያየት ሰጥተዋል ተብሏል። ከነዚህ ጉዳዮች ውስጥ ደግሞ የሰኔ 15ቱ ግድያ አንዱ ሲሆን ዛሬም አብይ አህመድ ከደሙ ንጹህ ነኝ በማለት ዶክተር አምባቸውም ሆነ ጀነራል ጻረ መኮንን የቅርብ ወዳጆቹ እንጂ ጠላቶቹ እንዳልነበሩ ተናግረዋል። አብይ አህመድ ይህን ጉዳይ በዚህ ሰዓት ለማቅረብ ለምን ፈለገ የሚለው ጥያቄ በመነሳት ላይ ነው። በቅርቡ በጉዳዩ ዙሪያ ከፍተኛ የኦህዴድ ባለስልጣናት አዲስ ሚስጥር ያወጡ ሲሆን አብይ አህመድም ይህን ጉዳይ እንቅልፍ ሳይነሳው እንዳልቀረ ተጠርጥሯል። በደንብ የተገናኘን እንወያይ ነበር። ጀነራል ሰዓረን በትወስድ ቦርዲንግ ስኩል በጋራ የተማርነው። ኦህዴዶች ግን የአብይ አህመድ የዛሬውን ሟቾቹ ወዳጆች የነበሩ የሚለውን ትርክትን በፍጹም አይቀበሉትም። እነዚህ በወቅቱ ቦታው ላይ የነበሩት ከፍተኛ የኦህዴድ ባለስልጣናት እንደሚሉት ዶክተር አምባቸውና አብይ አህመድ ከግድያው በፊት ከፍተኛ ጸብ ውስጥ ነበሩ። ከአብይ አህመድ ጋር ደግሞ ደመቀ መኮንን የተባለው የቀድሞ ምክትል ጠቅላይ ሚኒስትር ከፍተኛ ሴራ ሲሸርብ ቆይቷል ባይ ናቸው። የቀድሞ የብልጽግና ባለስልጣናት የዚህ ጸብ ዋና መነሻ ደግሞ ዶክተር አምባቸው የአማራ ህዝብ ከትግራይ ህዝብ ጋር አይዋጋም፣ እኛ ነገ እናልፋለን፣ ህዝብ እንደ ህዝብ ግን ስለሚቀጥል ደም መቃባት የለበትም የሚለው ጽኑ አቋሙ ነው ብለውታል። በዚህ የተበሳጩት አብይ አህመድና ደመቀ መኮንን ዶክተር አምባቸውን ጠምደው እንደያዙት የመረጃ ምንጩ ሚስጥሩን ይቀጥላል። ሆኖም አንድ ቀን አብይ አህመድ ስብሰባ ጠርቶ ታምም ያለው ለሞት የሚዳርገኝ ህመም ገጥሞኛል ብሎ ለመድረኩ ይናገራል። በዚህ ወቅትም ዶክተር አምባቸው አንተ ከታመምክ እኛ አለን እናግዛለን የሚል ምላሽ መስጠቱን ለትውስታ ቀርቧል። ከዚህ በኋላ አብይ አህመድ በዶክተር አምባቸው ላይ ጥርስ በመንከስ ችግሮቹ የባሰ እንዲወሳሰቡ ከውሳኔ ላይ ደርሷል ይላሉ። ብይን ተክተህ መስራት እንደዚህ መናገር ያስበላል። አንተ ከሞትክማ ሁላችንም ቀድመን ነው ምንሞተው እንጂ ትላለህ እንጂ እነሱ በምስኪንነት ታከም እናግዝሃለን መሞት የለብህም እንደዚህ በበሽታ ብሎ ስለተናገረ ዶክተር አምባቸው ወዲያውኑ
አደገኛ ተብሎ ተመደበ። በዚሁ መሰረት በዕለቱ ሰኔ 15 የተፈጸመው ሁሉ በአብይ አህመድ አቀነባባሪነት የተደረገ ነው ተብሎ እንደሚታመን ይሄው የመረጃ ምንጭ ይገልጻል። ማን ነው የሚወስነው? አብይ አህመድና ደመቀ ናቸው የወሰኑት። ኦፕሬሽን ቀን መቼ ነው ዶክተር አምባቸው የሚገደለው? ስንት ሰዓት ላይ ነው የሚገደለው? ከዛስ ሰዓሬስ እንዴት ይገደላል? ወዲያውኑ ፕሮግራም ተደርጎ የጀነራል ጻረም ከዚህ የተለየ አይደለም ተብሏል። በዚህ መንገድ የሚጠረጠረው አብይ አህመድ በዛሬው ዕለት ደግሞ ጉዳዩን እንደ አዲስ ይዞ ለአማራ ህዝብ መቅረቡ ብዙዎች ምን ተፈጥሮ ነው የሚል ጥያቄ ከወዲሁ እንዲያቀርቡ አስገድዷቸዋል ተብሏል። አብይ አህመድ ለአማራ ህዝብ አስተላለፈ በተባለው በዚሁ መልእክቱም ያለፉት 5 ዓመታት እንቅልፍ ማጣቱንም ገልጸዋል። እንቅልፍ ያጣበት ምክንያት ግን የአማራ ህዝብ በሰላም ዘርቶ እንዲበላ ለማስቻል ሳይሆን በድሮን ለመፍጀት መሆኑ ብዙዎችን አሳዝኗል። ባለፉት 5 ዓመታት ብዙ ድንቅ ስራዎች ሰርተናል። በዚህ 5 ዓመት ግን ፈተናው ከባድ ነው። እንቅልፍ የሚያስተኛ አይደለም። የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ፋኖና አጋሮቹ ተስፋ ቆርጠዋል የሚል ፕሮፓጋንዳውን በአንድ በኩል ቢቀጥልም ከደቡብ ጎንደር ካሉ ቀጠናዎች ግን ያገዛዙ ሰራዊት ጠቅልሎ ሊወጣ እንደሆነ ተሰምተዋል። አገዛዙ ልሳኖች ፋኖና አጋሮቹ ተስፋ ቆርጠዋል ያለው ጀነራል መሐመድ ተሰማ አጋሮቹ ማን እንደሆኑ ከመግለጽ ቢቆጠብም ከመጋረጃ ጀርባ ግን ደቡብ ጎንደር ውስጥ መከላከያ ሊወጣ ነው የሚለው መረጃ ከተሰማ በኋላ ካድሬው እንደለመደው ድንጋጤ ውስጥ ገብተዋል። የስማዳ ወረዳ ዋና አስተዳዳሪ በጉዳዩ ዙሪያ ተጠይቀው መከላከያ አይወጣም የሚል ምላሽ ቢሰጡም ሌሎች የባዴን አመራሮች ግን አስተያየት ከመስጠት ተቆጥበዋል። የኦህዴድ መከላከያ ከአብዛኛው የወሎ ቤት አማራ አካባቢዎች ለሌላ ግዳጅ በሚል በቅርቡ መውጣቱ የሚታወቅ ሲሆን አሁን ደግሞ ደቡብ ጎንደር ይደገማል መባሉ ባዴኖችን አስበርግገዋል። አሁን ባለው ተጨባጭ የአገሪቱ የኃይል አስተላለፍ የአብይ አህመድ ሰራዊት ተወጥሮ እንደሚገኝ የሚነገር ሲሆን ከህወሓት ጋር እየተባባሰ የመጣው ውጥረት ደግሞ ሰራዊቱ በአማራ ክልል ያለውን ይዞታ ወደ ማሸጋሸግ ደረጃ እንዲሸጋገር አስገድዶታል ይባላል። ሁለት ግንባሮች ላይ በአንድ ጊዜ ጦርነት መክፈት ለአብይ አህመድ ከባድ ፈተና መሆኑን የሚገልጹት የመረጃ ምንጮች ያለው አማራጭ የድሮን ማዕት ማዝነብ ካልሆነ በስተቀር በእግረኛ ሰራዊት ቀጠናውን መቆጣጠር ፍጹም እንደማይችልም ይገልጻሉ። ይህም ቢሆን ቅሉ ቀጣይ የብልጽግና ኢላማ ነው ተብሎ የሚነገርለት ህወሓት ጦርነቱ ከዚህ ቀደም እንደነበረው አይደለም በማለት ለድሮን ጥቃት ሙሉ መፍትሄ እንደሚኖር በተደጋጋሚ በልሳኖቹ በኩል በመግለጽ ላይ ነው። አንዳንድ መረጃዎች ደግሞ ህወሓት ጸረ ድሮን መሳሪያ ታጥቋል ሲሉ፣ ቀሪዎቹ ደግሞ ጭራሽ ድሮን ሳይኖረው አይቀርም ባይ ናቸው። በመሆኑም ብልጽግና በሁለት ግንባር ይከፍታል ተብሎ የሚጠበቀው ጥቃት ውጤቱን ብዙዎች በጉጉት እንዲጠባበቁት ያደረገ ሲሆን አብይ አህመድም የመጨረሻ ያለውን መልእክት ለአማራ ህዝብ ዛሬ በአሚኮ በኩል አስተላልፈዋል። ይህ በእንዲህ እንዳለ ትላንት ከ100 በላይ ያገዛዙን ሰራዊት በመደምሰስ ታሪክ የሰራው የቴዎድሮስ እዝ ዛሬም ጥቃቱን አጠናክሮ በመቀጠል በአገዛዙ ሰራዊት ላይ ማዕት ማውረዱን ከአፋብን የተገኘው መረጃ ለጣቢያችን ደርሰዋል። በአፋብን ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ስር የአረንዛው ጎንቻ ሬጅመንት አርበኞች በግንደወይን ከተማ አቅራቢያ ትግዳር እና እነሴ ቆል ተብሎ በሚጠሩ አካባቢዎች ላይ ሰፍሮ የነበረውን የብልጽግና ወታደራዊ ኃይል ሙሉ በሙሉ በመደምሰስ አኩሪ ገድል መፈጸማቸውን የድርጅቱ የህዝብ ግንኙነት ለጣቢያችን በላከው መግለጫ አረጋግጠዋል። ጎጃም ላይ ካገዛዙ ሰራዊት ጋር የሚደረገው ትንቅንቅ ሲቀጥል ወለጋ ላይ ደግሞ በሌላኛዋ ከተማ ላይ ፋኖ የመከላከያ ሰራዊት ካምፖችን ማውደሙ ታውቋል። በምስራቅ ወለጋ ዞን ሃሮ አዲስ ዓለም ወረዳ ከተማ ውስጥ በከባድ መሳሪያ የታገዘ ከባድ ውጊያ መደረጉን ለአስራት የደረሰው መረጃ ያረጋገጠ ሲሆን የጥቃቱ ዋና ኢላማ የነበሩትም ያገዛዙ መከላከያ ካምፖች ናቸው ተብሏል። ይህም ቢሆን ግን ስለደረሰው ጉዳት ዝርዝር መረጃ እስካሁን ድረስ የተባለ ነገር የለም። ማዝሮ ማለት ንግድ ፍቃድ ያወጣው ቀን ነው። መድኃኒዓለም ነው እኔ 100 ምናምን ሺህ ብር ጌታ አምጥቼ ልከፍል ጌታ አምጥቼ ነው የምከፍለው። 100 ምናምን ሺህ ብር ማለት የለኝም ራሱ ጌታ አምጥቼ ነው የምከፍለው። ምንድን ነው በቃ መንግስት እግዚአብሔር ነው ማለት እኔ መንግስት እኔ ጠቅላላ ጌታ 100 ምናምን ሺህ ብር ጌታ አምጥቼ ጌታ ነው 100
ምናምን ሺህ ብር መከፍለው ሲገኝ እኔ ሌላ ሀገር ሄደን እንደ ቆኛ ሌላ ሀገር ሄደን እንደ ኢትዮጵያ ውስጥ አይደለም ያለው እኔ እግዚአብሔር እንደዚህ ያከለቀም እኔ ንግድ ፍቃድ ያወጣው እኔ አንቀን ግሪን ቦስ የብልጽግናው አገዛዝ የዓመቱን ግብር ማስከፈል መጀመሩን ተከትሎ በመላው ግብር ከፋይነን በሚሉ ዜጎች ዘንድ ከፍተኛ ሮሮ መሰማቱን ቀጥሏል። በጦርነት እየታመሰች የምትገኝን ሀገር የሚመራው ብልጽግና ዛሬም የጦርነት ወጪውን ለማካካስ በግብር ከፋዮች ላይ የክፍያ መጠኑን ያለፈ ግዴታ የጣለ ሲሆን ዜጎች አደባባይ በመውጣት ብሶታቸውን ለማሰማት የተገደዱበት ሁኔታም ተፈጥሯል። መፍትሄ የለውም የተባለው ይህ ገንዘብ አምጡ የሚለው የብልጽግና ፖሊሲ ህዝቡን እያሰቃየ የቀጠለ ሲሆን በቀጣይ ሊባባስ እንደሚችልም በመነገር ላይ ነው ተብሏል። በዚህ ብቻ ያለበቃው የብልጽግናው አገዛዝ ግን ሌላ አዲስ የግብር ህግ ይዞ እንደመጣም ተሰምተዋል። ይህም ህግ በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ይክፈሉ የሚል ሆኗል። የምጣኔ ሀብት ባለሙያው የሆኑት ዮሐንስ በላይ ይህ አዲሱ የብልጽግና ግብር በተሽከርካሪ ባለቤቶች ላይ የሚጣል ሲሆን ተሽከርካሪዎቹ በመንግስት በተገነቡ መንገዶች ላይ ስለሚንቀሳቀሱ ብቻ በየዓመቱ ተጨማሪ ገንዘብ እንዲከፍሉ የሚደረግ ይሆናል ብለዋል። ይህም ከመደበኛው የተሽከርካሪ ዓመታዊ ምርመራ ወይንም ቦሎ ጋር ተያይዞ ሊመጣ የሚችል ግዴታ ነው። የምጣኔ ሀብት ባለሙያው እንደገለጹት ግብር አጣጣሉም እንደ ተሽከርካሪዎቹ አይነትና እንደሚያመነጩት ጭስ ወይም ካርበን ሊለያይ እንደሚችል ተናግረዋል። ይህ ማለት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ፣ አዳዲሶቹ ደግሞ ዝቅተኛ እንዲከፍሉ ሊደረግ ይችላል ተብሏል። ስለሆነም በአዲሱ አሰራር መሰረት ብልጽግና የተሽከርካሪ ጭስ እየገመተ ሁሉ ግብር ወደ መሰብሰብ ደረጃ ተሻግሯል እንደማለት ነው ተብሏል። ግብሩ በከተሞችና በክልሎች የሚሰበሰብ በመሆኑ የአካባቢ መስተዳደሮች የራሳቸውን በጀት እንዲያሳድጉ ትልቅ እድል ስለሚፈጥርላቸው በአብይ አህመድ አገዛዝ ላይ የሚጠይቁት ገንዘብ እንዲቀንስ ያደርገዋል። ይህን እፎይታ በመጠቀምም አገዛዙ የጦር መሳሪያ ግዢውን ሲያቀላጥፍ በመሃል ግብር ከፋዩ ከኪሱ የጦርነት ወጪውን ይሸፍናል እንደማለት ነው ተብሏል። ይህ የታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለማቅረብ ዝግጅት እየተደረገ የሚገኝ ሲሆን ዝርዝር ደንቦችና መመሪያዎች ወጥተውለት ወደ ተግባር እንደሚገባና ዋና የብልጽግና የገቢ ምንጭ እንደሚሆን ጭምር ይጠበቃል ተብሏል። ግብጽ በተጠረጠረ የኢራን ድሮን መመታቷን ተከትሎ ዓለም አዲስ ስጋት ውስጥ ገብቷል። ጦርነቱ ወደ አፍሪካ ሊመጣ ይችላል የተባለ ሲሆን የሱዌዝ ካናልም ጉዳይ አሳሳቢ ሆኗል። የሱዌዝ ካናል በዓለማችን ወሳኝ የተባለ መተላለፊያ ሲሆን ኢራን አሁን ጀመረች የተባለው ጥቃት ከቀጠለ አፍሪካ ቀውስ ውስጥ እንደምትገባ ዓለም አቀፍ ወታደራዊ ተንታኞች በመግለጽ ላይ ናቸው። ኢራን ግብጽ ላይ ማነጣጠሯ ግብጽ የአሜሪካ ወዳጅ ከመሆኑ አንጻር ባይገርምም የሱዌዝ ካናል አካባቢ ላይ የሚደረግ ጦርነት ግን ዓለም በቀላሉ የማትወጣው ቀውስ ውስጥ እንደሚያስገባት ይነገራል። ምክንያቱ ደግሞ ግልጽ ነው። ሱዌዝ ካናል ሜዲትራኒያን እና ቀይ ባህርን የሚያገናኝ አቋራጭ መንገድ ነው። ይህ አቋራጭ መንገድ ከተረበሸ መርከቦች ሙሉ አፍሪካን መዞር ይጠበቅባቸዋል ማለት ነው። ይህ ደግሞ ቀድሞ ከሚያወጡት ወጪ የ50% ጭማሪ እንዲያደርጉ ያስገድዳቸዋል። ይህም ብቻም ሳይሆን ወደ ጅቡቲ ወደብ የሚገቡ መርከቦች የሚተላለፉት በሱዌዝ ካናል በኩል በመሆኑ አሁን ያለው ውጥረት ጅቡቲንና ኢትዮጵያን ጨምሮ በርካታ የምስራቅ አፍሪካ ሀገራትን ደህንነት ስጋት ውስጥ የሚከት ሆነዋል። የኬንያ ወደብም ሱዳንም ከቀውሱ ማምለጥ አይችሉም እየተባለ ነው። ከቻይና ወደ አውሮፓ የሚጓዙ መርከቦችም ይህንኑ የሱዌዝ ካናልን ስለሚጠቀሙ ኢራን የጀመረችው አዲስ ጥቃት በዚሁ የሚቀጥል ከሆነ መላው ዓለም ምስቅልቅሉ መውጣቱ አይቀርም ተብሏል። ይህም ብቻም ሳይሆን ካለ ሱዌዝ ካናል መርከቦች ከተጓዙ ለባህር ላይ ሽፍቶች በቀላሉ ስለሚጋለጡ ችግሩን የበለጠ ያወሳስበዋል የሚል ማስጠንቀቂያ ከወዲሁ በመቅረብ ላይ ነው። እስካሁን ድረስ ባለው መረጃ መሰረት የሱዌዝ ካናል ደህንነት የተረጋገጠ ቢሆንም ሜዲትራኒያን ባህር ጠረፍ በሚገኘው ዳሚታ በተባለው የግብጽ ወደብ የቆሙ መርከቦች ግን በድሮን ወድመዋል። ሁለቱ የጋዝ ማጠራቀሚያ መርከቦች ትላንት በእሳት መቃጠላቸውን የግብጽ ባለስልጣናት አረጋግጠዋል። ተንሳፋፊ የጋዝ ማጠራቀሚያ የሚባሉት ሁለቱ መርከቦች የዩናይትድ ስቴትስ ናቸው ተብሏል። የግብጽ ካቢኔ ዛሬ እንዳስታወቀው የቃጠሎ መንስኤ ከሁለቱ መርከቦች አንዱ በሰው አልባ አውሮፕላን በመመታቱ እንደሆነ
የመጀመሪያ ባለው ምርመራ አረጋግጠዋል። ጥቃቱ ስላደረሰው ወገን ማንነት ካቢኔው በግልጽ አላስታወቀም። እስካሁን ኃላፊነቱን የወሰደ ወገንም አልተገኘም ተብሏል። የጦር የፖለቲካ ጉዳይ ተንታኞችና የዜና ምንጮች ግን ጥቃቱን ያደረሱት በዩናይትድ ስቴትስና ተባባሪዎቿ ሀገራት ጦር የሚጠቁት ኢራን ወይንም ተባባሪዎቿ ሊሆኑ ይችላሉ ብለዋል። እስራኤልና ዩናይትድ ስቴትስ በኢራን ላይ ጦርነት ከከፈቱ ካለፈው የካቲት ወዲህ ከየመን እስከ ሊባኖስ ከፋርስ ባህረ ሰላጤ አካባቢ ሀገራት እስከ ዮርዳኖስና ኢራቅ የሚገኙ የአረብ ሀገራት ተፋላሚ ወገኖች የጥቃት ኢላማ ሲሆኑ ግብጽ ግን እስካሁን ድረስ የደረሰባት ጥቃት አልነበረም። የአሁኑ ጥቃት ግን ብዙዎች ከጦርነቱ በፊት በተደጋጋሚ እንዳስጠነቀቁት ጦርነቱ አድማስፉን የማስፋቱ አንዱ ምልክት ተደርጎ ተወስዷል። ጥቃቱ የግብፁን የሱዌዝ ቦይን ወይንም የሱዌዝ ካናልን እንደ ሆርሙዝና እንደ ባብ ኤል መንደብ ወሽመጦች ሊያዘጋው ይችላል የሚልም ስጋትም ከወዲሁ አሳድሯል። የሱዌዝ ካናል የዓለማችን 30% የሚተላለፍበት የንግድ መስመር ከመሆኑም በላይ ለግብፅ በዓመት $9 ቢሊዮን ያስገኛል። ይህ ገንዘብ ደግሞ ለግብፅ ብሔራዊ ገቢ ሁለተኛ የገቢ ምንጭ ሆኖ ያገለግላል። በመሆኑም ነገሩን ግብፅ በቀላሉ የማታየው ሲሆን ከታች ያሉ የአፍሪካ ሀገራትም ጉዳዩ የሞት ሽረት ሳይሆንባቸው እንደማይቀር ይገመታል። ከኢራን ጋር ተባባሪ እንደሆነ የሚነገርለት የየመኑ ሀውቲ ታጣቂ ቡድንም በተጠንቀቅ የሚገኝ ሲሆን አምልጠው ወደ አፍሪካ ዳርቻ የሚጠጉ መርከቦች ካሉ ድባቅ እንደሚመታቸው ሲዝት መስማት የተለመደ ሆኗል። በአጠቃላይ ውጤቱም የመካከለኛው ምስራቅ ጦርነት ወደ አፍሪካ ሰተት ብሎ እንዳይገባ ስጋትን አጭረዋል። ሱዳን ያለውም RSF የተባለው ታጣቂ ቡድን አጋጣሚውን ተጠቅሞ የሱዳን ወደብን ለመቆጣጠር ሊሞክር የሚችል ሲሆን አጠቃላይ ጦርነቱን ወደ ነዳጅ ዘይት ውድድር ሊያሻግረው እንደሚችልም ፖለቲካዊና ወታደራዊ ተንታኞች ግምታቸውን አስቀምጠዋል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም